ጉንጉን ደራሲ ኃይለ መለኮት መዋዕል ተራኪ አማኑኤል ታምራትና አድና አበባው ክፍል 20 ጉንጉን የቀኛዝማች ኑሮ በተስፋ ተከበበ። ጥቅምና እድገት ማነፍነፍ ዋነኛው ተግባራቸው ሆነ። ምክር ቤቱ ውስጥ ተቀምጠው ሳለ ከልዩ ልዩ ባለሙያዎች የሚቀርቡ ጥናቶች፣ ክርክሮችና ተቃውሞዎች ሲነበቡም ሆነ ሲነሱ በሙሉ ልብ አድምጠው አያውቁም። አንዳንድ አባላት የሚያቀርቡት ሐሳብና ክርክር ከማናደድ አልፎ እንዲህ ያሉትን ጋጠ ወጦች ለምን ያስገቧቸዋል? ጭሰኛ ተጎዳ፣ የጭሰኛ ግብር በዛ፣ ሥራ አጥ በረከተ፣ ሴት አዳሪነት ተስፋፋ፣ ሕግና ፍትሕ ተጓደለ፣ የሕዝብ ገንዘብ ባከነ እያሉ መለፍለፍ ምን ይባላል? ንጉሡ ይሄ ሁሉ ጠፋቸውና ነው። ደህና አርፎ የሚገዛውንና ሰጥለጥ ብሎ የሚያድረውን ሕዝብ አጓጉል ነገር እያሰሙ አገር ሊበጠብጡብን ነው። እኔ ወህን ሰብሰብ አድርጌ ወህኒ ነበር ማጉራቸው ይላሉ በልባቸው። የምክር ቤቱን ጉዳይ ችላ ብለው ወደ ራሳቸው ሐሳብ ሲመለሱም ምንጊዜም ራስን ከማስቀደም አለመቦዘን፣ በማንኛውም ብልሃት እየገፈተሩና እየጎናነጡ ኑሮን ማቃናትና መካብ እንጂ ሰዎች ይቀየሙኛል ወይም አያንቶኒ ያስብለኛል ብሎ መዘናጋት እያደር መሸርሸርና ፍጻሜ ማበላሸት ነው የሚለው የአቶ ወርቅነህ አባባል ቀልባቸውን ከመቀስቀስ አልፎ እንደ በቅሏቸው ይዟቸው ይሰግራል። ወደ ከተማ ዘግይተው በመግባታቸውም እድሜ ልኬን ከማንም ነውላ ባል አገር ጋር ታረመ እንዴ ተገመሰ እያልኩ ስነታረክና የስልቻ እህል ስቆጥር እዚህ ስንቱ ግፍነት ሽቅብ ወጣ በማለት ይጸጸታሉ። እድሜያቸውን ሲያስቡትማ ምን ያህል ቀረኝ በሚል ስሜት በንዴት ቢል ይላሉ። አእምሮአቸው ተረጋግቶ ቀልባቸው ሲሰበሰብ ደግሞ የፍላጎታቸው ማስፈጸሚያ ፈር በሁለት ይከፈላል። አንዱ ገንዘብና በገንዘብ አማካይነት የሚገኙ ሰዎች በኩል ሲሆን፣ ሌላው ደግሞ በዝምድናና በአገር ልጅነት ድጋፍ ሊካሄዱ የታቀደ ነበር። ለመኖሪያ ቤት መግዣ የተከፈተው የብር ማሰሯቸው እያደር አፉ እየሰፋና እየተዘረገፈ የሚከራይ 3 ክፍል ቤት ገዙ። ፓርላማው ለእረፍት ከመዘጋቱ በፊትም የ3 ክፍል ቤት ኪራይ ሲቀበሉ እንዴት ተጎድቼ ኖሯል፣ የማትነጥፍ ላም ማለት ይችነች፣ ቆይ አሉ። ጉዳዩ ወይዘሮ ወልፊ ከንዱን የማይመለከታቸውና መብታቸውም እንዳልሆነ ሁሉ ግዢው ሲጀመርም ሆነ ሲፈጸም አልተነገራቸውም። ሴትየዋም ቢሆኑ ሰውየው ወይዘሮ ደጅጥኑን ከወሸሙ አንስቶ ትዳራቸውን ሳይሆን ቅናታቸውን ስለሚያሰላስሉ ሀብትና ንብረት ቢበዛ ለኔ ምኔ ነው? የማንም ጋለሞታ ተጋምሶ ልትበላው ለማባቱ ብዬ ለፋለሁ ስለሚሉ እንዴት ሆነና ምን ተደረገ ማለቱን ትተውታል። በዚህም የተነሳ ሞልቶ ቢከነበል ተጢያጢሶ ቢቃጠል ደንታ አልነበራቸውም። እንዲያውም ለጣውንታቸው እህል መላኩን ከሰሙ እሳቸውም በድግስና በጠበልጣዲቅ ስም ጎተራ አስከፍተው አጠፌታውን በመዛቅ እልሃቸውን በገዛ ንብረታቸው ስርቆት ሲወጡት ቆይተዋል። ብሶታቸውን አድምጦ ቁጭቱን ለገለጸላቸው አንዳንድ ተቆርቋሪም እጃቸው ዝቆ ጥርሳቸው ስቆ ይሸኘዋል። ምንዳዬ የአዲሱን ቤት አትክልት ለማሳመር ዘወትር እንደኮተኮተ ግቢውን በጨፈቃ ቢጤ እንደፎከተ ነግቶ ይመሽለታል። በዚያውም ሐሳብና ብቸኝነት፣ ትዝታና ናፍቆት በየተራ ይቀራመቱታል። ያ እንዳሻው ሲዘዋወር የኖረ እግሩ ተሰንክሎ ያ የሚስት የልጅና የጓደኛ ፍቅር የለመደ ልቡ በመታፈኑ ስሜቱ ቀዝቅዟል። በዚህ ሁኔታ ለምን ያህል ጊዜ እንደሚቆይ ስለማያውቅ ሐሳብ ገባው። ሴትየዋም ሰው ሲኖር መፍካቱን ጭር ሲል ፊት መንሳቱን ያውቁበትና ይገለባበጡበት ጀመር። ሁኔታቸውን የምታውቀው ሸዋርካብሽም ነገሩ ስለገባት ምሳውን አቅርባለት ዘወር ራቱን አድርሳለት መለስ ማለት ጀመረች። እሳቸውም የምታቀርብለትን ምግብ የምትቆነጥርለትን ቆሎ አየት ያደርጉና
አንቺ እንደው ሐሳብ የለሽ ቢያልቅ ባያልቅ አንቺ ምን አሻሽ? ምን አረግሽው? ለማን ሰጠሽው? እያሉ የሚያንገበግቡኝ እኔን በማለት የሚሰጠውን ምግብ መገመት አበዙ። ለሱ ግን አካባቢውን መልመዱ በጀው። ያቺን ምንም ያህል ያልተቆነጠረላትን የራሱንና የቸርነትን ብር የከፋው ዕለት መመኪያ የራበው ዕለት መተኪያ እያደረገ ተጋደደ። የኑሮ ማነቆ ግን እያደር ጠበቀ። አንድ ቀን ወይዘሮ እልፊከንዱ ሸዋርካብሽን አስከትለው ዘመድ ጥየቃ እንደሄዱ ቀኛዝማች በአጋጣሚ ወደ ቤት ይመጣሉ። በተደጋጋሚ የተመኘው ቀን ነበር። ተከትሏቸው ገብቶ ስለነበር የቀድሞ ቀኛዝማች አልመስልህ አሉት። እየወደዳቸው ፈራቸው። ሊናገር ያሰበውን ትቶ ሊመለስ ሲል የሚስትየዋ ፊት ታየውና ከቀኛዝማች ፊት ለፊት ቆመ። ቀና ብለው በጠያቂ ገጽታ አዩት። ዳሩ ምን ያደርጋል? የሉኝታና ያልታሰበ ፍርሃት አንደበቱን አፈነው። የመጣበትን ጉዳይ ትቶ አሁን መጣሁ ብለው ነው ከሷ ጋር ወጣ ያሉት። እስካሁንም እቆያለሁ አላሉ ነበር አለ በልልኝ ያላሉትን በመናገሩ ራሱን እየታዘበ። ቆይታለች አሉ በደንታ ቢስነት። አረ ጥቂት ነው ቆየት ያሉት፣ የአጋጣሚ ሆኖ ወጣ ከማለታቸው። በል እንግዲያው ትንሽ ጋደም ልበል ደክሞኛል ብለው ወደ መኝታ ቤት ገቡ። እስቲ ምን አስፈራኝ? አልቀጠፍኩ፣ አልሰረቅኩ፣ ምን በወጣኝ ነው እንዲህ መሆኔ? ለዚያውም እኮ እንግልቱ ሳይቀርልኝ የእህል ውሃ ጉዳይ ሆኖ ነው የትስ ይኖራል ነበር ብሎ አጠና አልጋው ላይ ቁጭ ብሎ ተከዘ። ከአንድ ወር በኋላ ሌላ አጋጣሚ አገኘ። እንደ ከዚያ ቀደሙ አልፈራም። ዛሬስ የልቤን ተናግሬ ይለይልኛል ብሎ ከቀኛዝማች ፊት ቆም እንዳለ፣ ምን ነው ይሄን ሰሞን ደህና አይደለህም እንዴ? ቅር ያለህ ትመስላለህ አሉት ትኩር ብለው እያዩ። አይ ለደህንነቱስ ደህና ነኝ አለ ቅሬታው በፊቱ ላይ እየታየ። ቅርስ ቅር ያለህ ትመስላለህ፣ ምን ሆነሃል ንገረኝ አሉት ሁኔታውን እያጤኑ። አንቱም አልተመቾት ብዬ ነው። ቅሬታማ ምን ይጠፋል? እንዲያው ተዛሬ ተነገ ነግሮታለሁ ስል ብሎ አንገቱን ሰበር አደረገ። አትነግረኝም ኖሯል ታዲያ? ንገረኝ፣ ምን የቸገረህ ነገር አለ? ያው ስለ ራሴው ችግር ነው አለ። ምንድነው ችግሩ? ልጆችን አፈቁህ እንዴ? መናፈቅም ማየት ይቀራል። በያ ሰሞን ወረቀት አስጠፍ ልኬላቸው ነበር። እነሱም ወዲህ የሚመጣ ሰው አተው ነው መሰል ሳይልኩልኝ ቆዩና አሁን በእደም ለታ የመጡት የማጀቴው ሰውዬ ይዘውልኝ መጡ። እነሱስ ደህና ናቸው፣ እድሜ ላንቱ ምንም አላጡ። ዝም እኮ ያልኩህ ወጪ ገቢው ስለበዛና ለሌላ ጨዋታ ስለማያመች ነው። ሥራ እንደሚበዛብኝ ታያለህ። ደሞዝም እያሰብኩልህ ነው። ነግሬህ የለ ጠርቀምቀም ቢልልህ ይሻላል በማለት ነው። 15 ብር ምን አላት? አናቷን ታሏት እልቅ ትላለች። ኧረ እኔ መች እሱ ችግር ያዘኝ። እነሱን አለባብስበት ካገኘሁ ለእኔ ምን ይሆነኝ አለ መሬቱን እያየ። ወደ ዋናው ጉዳዩ እንዴት እንደሚገባ ግራ ገብቶት ሳለ ንገረኝ፣ ምንድነው የቸገረህ? እንዴት ብዬ ልንገርዎ ስል ብዙ ጊዜ ሆነኝ። አንቱ መቼም የውዴታውን አድርገውልኛል። አሁንም ቢሆን ያጓደሉብኝ ነገር የለም። እኔም አመጣጤ አንቱን ብዬ ነው። ሌላማ ማናለኝ? እሱንማ መች አጣሁት። አሁን የቸገረህ ምንድነው? አትነግረኝም ወይ አሉ በለዘብታ። እሱም አመጣጤም ልነግሮ ነበር። በል ንገረኝ፣ ምን አስፈራህ? አይ እንዲያው ከሳቸው ጋር ብሎ ጥርቅም አለ። ወይዘሮ እልፊከንዱን እንደሆነ ገባቸው። መናው ተናገረችህ እንዴ አሉ በመጠኑ ቅጭም ብለው። አፍ አውጥተው ባይናገሩም እያደር ነገራቸው አላማረኝም። ተዛሬ ነገ ሆዳቸው ይፈታል በማለት ነበር እንዲህ ፊት ይነሱኛልስ አላልኩም ነበር። እገዛ ቤታቸው ተቀምጬ
የገዛ እህል ውሃቸውን እየበላሁና እየጠጣሁ እንዲህ ተሚሆኑ አንድ መላ ብታረጉልኝ ብዬ ነው። ሰው አፍ አውጥቶና ሂድ ተቤቴ እስተሚል ዝም አይባልም። እኔም አንቱን አይቼ ነበር አመጣጤ። እዚያ ሳስቸግረው ኑሬ አሁን ደግሞ እዚህ ብሎ ንግግሩን ሳይጨርስ ምንድነው የሆንከው? እስቲ ንገረኝ። እኔማ እንዴት ብዬ ልንገሩ? የእኔን እዚህ መቀመጥ አልወደዱትም። ቀድሞውንም የአንቱን ፍቃድ ልፈጥም ብዬ ነው። ሆዳቸው ከጎሸ ቆይቷል። የእኔ መምጣት አልተዋጠላቸው። ይህን ወራትማ ላይናቸውም ተጠይፈውኛል አለ አንገቱን እንደሰበረ። ግድ የለህም አትበሳጭ። ረጋ ካሉ ለማንኛውም ዘዴ አይታጣም። አንዳንድ ጊዜ እኮ የበደሉንም ሰዎች እንዳይታወቅባቸው የተገላቢጦሽ ያኮርፉናል። አንተ ግን ማየት ያለብህ እኔን ነው። ምነው ስንትና ስንት ነገር ስታውቅ። ትዕግስት ያለው ሰው ጥሩ ነው። ሰው ብዙ ነገር እየቻለ ነው ለቁም ነገር የሚበቃው በማለት ያላሰቡትን ጭምር ተናገሩ። አንቱም አታውትና ያልሰሙት ምን ነገር አለ? የምቀየምማ ብሆን የምቀየመውን የነበርኩ ትንፋሽን ያሰነበትኳትና አይዞህ በርታ ማባቱ ይነካሃል ብለው ጥላ ከለላ የሆኑኝ አንቱ ኖት ብዬ የሆነውን ሁላ እርግፍ አርጌ ትቼዋለሁ። ምንስ ቢሉና ምንስ ቢያረጉ እንዳለ ሐሳቡ ተማታበትና ዝም አለ። የሴቶችን ነገር ታውቀው የለ ለአመል ታህል ትበቃቸዋለች። በሆነ ባልሆነው ቅጥል ነው የሚሉት። እኔ ጥፋት ያጠፋሁት ደጅ ጥኑን ቅደሚ ብዬ ወደዚህ ማምጣቴ። በእኔ ግምትማ ይቺ እዚያው ቤቷ ትቀራለች ብዬ ነበር። እኔ ይችኛዋን አስቀድሜ ያችኛዋን ሰንበት ብለሽ ነይ ብላት ይሻል ነበር። ዘዴው ተበላሽ። አንተን ታዲያ ዓይንህን ላፈር ያለችህ በሌላ ይምሰል። እኔ አውቄዋለሁ። አሁንም እንደዚያው እንዳገር ቤቱ እየመሰላት ነው። ሞኝነቷ ነው። እዚያው አጠገቧ ደፋ ቀና ስትል እያየችህ ምን አናደዳት? እኔ ደግሞ ባየሁ ቁጥር ሐሳብ የሆነብኝ እንደ ዕውር ድመት ቤት ውስጥ ተጨብጠህ መዋልህ ነው። እንዲህ ያለውን ነገር በምን አስቢው? እንግዲህ ለማንኛውም እኔ አንድ መላ ፈጥሬ የሆነው እስከሚሆን እንደምንም ታገስ። ቀንበሩ ሳይቀልና ማነቆ ሳይላላ አያሌ ቀናት አለፉ። የተከፈተ አንደበቱ ከአንዴም 2-3 አስተዛዝኖ ተናገረ። ቀኛዝማችም ሐሳብ ገብቷቸው አይዞህ ትንሽ ታገስ ረስቼው አይምሰልህ እንዳሉና እሱም የምኞት የፍጻሜ ምን ይሆን በማለት በሐሳብ እንደተንገላታ መስከረም ጠብቶ አደይ አበባ ፈነዳ። ኤዲያልኝ ኤዲያ እኮ ለኔ ምን ጠቀመኝ? ለኔ ምን ፈየደልኝ? እሳቸው ቤት ገዙና ርስት አገኙና ለኔ ምን ያረግልኛል? ሺህ ቢታለብ ያው በገል ያለች ድመት። ዞሮ ዞሮ መዝጊያው ጭራሮ ነው። ምንስ ቢሆን ማን እንደሚስት ማለታቸው አይቀር። እኔ ነኝ እንጂ ኩቲዋ ወንዳምኜ መምጣቴ ያን የመሰለ ቤቴንና ኑሮዬን አዳፍኜ አሉ ወይዘሮ ደጅጥኑ። ቀኛዝማች የከተማ ቤት እንደገዙና የገጠር መሬት እንዳገኙ በመደሰት ፈንታ ልባቸው በጥርጣሬና በቅናት እየተኮማተረ አሁንስ ቢሆን ምን ጎደለብሽ? ዝናብ ሲጥል እኮ ነው ምንጭ በደንብ የሚመነጨው። እንዲህ የምትጠራጠሪ ከሆነ በፊት ነበር መጠንቀቅ አሉ አቶ ወርቅነህ ነገር ሲጀምሩ። ምን ጎደለሽ ትለኛለህ እንዴ ጋሼ? እስቲ ምን አገኘሁና ነው ምን ጎደለሽ የምባለው? ይሄኔ ማጀቴ ባቡር ፈጪ የማያጣውን ዱቄት አገኘሁና ነው ምን አጣሽ የምትለኝ? አበስ ገበርኩቴ። ይሄው ይሄ ቤትም ዕቃውም ያንተ ነው። አይን አይቶ ልብ ይፈርዳል። ለእሳቸው ስል ስንቱን ሲሳይን ትቼ ወይኔ አሉ በምሬት። እንግዲህ እኮ የእናንተ ነገር ይኸው ነው። እንደ ስብ ቶሎ ትቀልጡና ወዲያው ደግሞ ወይኔ ወይኔ። ምንድነው ባጭሩ መከንዳል? ሰውየው ስንትና ስንት ነገር አስበዋል። አንቺ ሌላ ነገር ታውጠነጥኛለሽ። እኔስ ምን ሰራ መሰለሽ? ለአንቺም ቢሆን ብዙ ነገር አስበዋል። እስቲ አሁን ለአሜታ የሚያደርስ ምን ነገር ሰሩ? የኖሩት ገጠር ገና እየነገላቸው ነው። እዚያ ከኔ እኩል ማንም የለም ሲሉ ኖሩና እዚህ መጥተው ሲያዩት ጊዜ በጣም ተበሳጩ። ገና ዛሬ አሃዱ ብለው መጀመራቸውና ያስኩት ጨበጥኩት እያሉ ነው በማለት
ቀኛዝማች በወይዘሮ ደጅጥኑ ላይ ያላቸውን እምነት ለማረጋገጥ በውክልና ቢጤ ፈገግ አሉ። አንተ አታአቸውም ጋሼ፣ የዋዛ ሰው መስለውሃል። እኛ ሆድ ለሆድ እንተዋወቃለን። አንተ ያየኸው ቆዳቸውን ነው። ሞኝ መስለውሃል። እስቲ ደላደሉና እስቲመቻቹ ነው የያዙትን ትይዙ፣ አይናቸው ይባክናል። እልህና ይሉኝታ ይዞኝ ነው በዳውላ እህል ዝም ያልኩት። ስሙ ይበቃኛል እያልኩ አብሬ ኖሬ አመላቸውን አጣሁትና ነው አሉ። የተመኙት ሁሉ በከንቱ የቀረ እየመሰላቸው። ግድ የለሽም፣ በእኔ ሆነብሽ። ትልቅ ግንድ ተፈልጦና ተማግዶ የሚያልቀው ቀስ በቀስ ነው። አንቺ ብልሃቱን ሳታውቂበት እየቀረሽ ነው እንጂ ሚስትየይቱንስ ማስወጣት መች ያቅትሽ ነበር። እልህ ያለ ብልሃት ምን ያደርጋል አሉ፣ መካሪና መሰሪነቱንም እየደባለቁ። ሚስት ተብየዋማ አልሆን እያላትና የኔ መድኃኔዓለም እየከለለኝ ነው። ዋና ተብታቢ መተተኛ ነች። እስተ ዛሬም በመሰንበቴ አገር ጉድ ይላል። እሰው ቤት ሄጄ ተሰው ጋር ታልሆነ በእር እንዲች ብያፌ አላረግም። ጋኔኑን ያስለፈልፍና እንጨት ያግዘው ውሃት ያስቀደው የሚያድር ዘመድ እደጋው አገር ተጓሳው በላይ አላት አሉ። እኔ ላይ ብቻ ልዝልህ አለው መሰል። ይኸው ደህና ነኝ። ሰውየው እንዲሁ እሙን ሲሉ በምን ያገኛቸዋል? አሽከርየውም ቢሆን ጥፈት ቢጤት አይኖረውና የእጀሰብ መከላከያ ታይቀምሰው አይቀርም አሉ። እሳቸው ግን እዚያው ማጀቴ መድኃኔዓለም በሚያውቁት አንገተ ብርሌ በሚባል ደብተራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ መፍትሔ ሀፍት ወግርማ ሞገስ ወመድግ ወመስተፋቅር መድግ መጥቅ መጥፍ አገጵጵያ አለሁማ ጅር አላጅር መጅር ሰዓቦሙ አቅርቦሙ ወአራህርህ ልቦናሆሙ አሆ 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 ይቤሉኒ ሰበከተማ የሚል ጽሑፍ ያለበት ኪታብ በነጭ ፍየል ቆዳ ጽፈው እንደያዙ ልባቸው ያውቀዋል። ለማንኛውም ምን ያለው ይሄ ቀላል ጉዳይ ነው። ፌንጣ ብትቆጣ እግሯን ጥላ ሄደች እንዳይሆን አንድ ደህና ነገር እጅሽ እስክታገቢ ድረስ መታገስ አለብሽ፣ አለበለዚያ ነገር ታበላሻለሽ አሉ አቶ ወርቅነህ መዘውር። የሴትየዋ ለሁለት ማደር እየቆጫቸውና ለወደፊት አንድ ነገር ማድረግ እንዳለባቸው እየወሰኑ ወይዘሮ ደጅጥኑ በሰውየው ምክርና ተግሳጽ እየተጽናኑና ተስፋቸው እየለመለመ ከቀድሞ በበለጠ ፈገግታና አቀራረብ የልብ ሰለባ ዘመቻቸውን እንደተያያዙት ለሳቸው መስከረም ጠብቶ አደይ አበባ ፈነዳ። የሞገስ አምባቸውና የላቀሽ ተገን የትዳር በሱ ፍላጎትና አስተሳሰብ እየተመራ በሷ ወደ አዲስ አካባቢ መግባትና ሰዎች ባደነቁላት ኑሮ ውስጥ መገኘት እየጠነከረ በፍቅር አብቦ በመግባቡት ደመቀ። እሱም ባረማመድና ባለባበሷ ከተማ አደግ እንድትመስልለት እንደ ቀልድ እየመከራት ቀድሞውንም የከተማ ልጅ ለመምሰል ከነበራት ፍላጎት ጋር ተጋግዞ የልቡ እየደረሰ የሷም መላ ወዘናዋ እያማረ የቤት አያያዝንና የእንግዳ አቀባበልን የመኪና ውስጥ አቀማመጥንና የመልስ አሰጣጥን እያወቀችበት የ5 ወር ነፍሰ ጡር ሆና መስከረም ጠብቶ አደይ አበባ ፈነዳ። ወይዘሮ እልፊ ከንዱም አንፏቃቂ ሁላ አንፏቆ ቀረይ፣ እኔስ እልሄን ተወጥቻለሁ በማለት ራሳቸውን እያጽናኑ በስጨት ያሉ ዕለት ደግሞ ሳራምባ ጊዮርጊስን እየተማጸኑ በዘልማድ ሲኖሩ ሸዋርካብሽም እንዳሏት እየሆነችና በአንዲት ቀሚስ እንደተወሰነች ትበላው ሳትቸገርና ታወራው ሳታጣ ቀኑ ቢገፋም ከተስፋዋ ይልቅ ትዝታዋ እየበዛ የመኮብለያ መንገድ እንደፈለገች ለሁሉም መስከረም ጠብቶ አደይ አበባ ፈነዳ። ልኬለሽ በባለቤቷ ትዝታና ለምኖ ባጻፈው የደብዳቤ ተስፋ እየተጽናናች ልጆቿንም የአባታችሁ መምጫ ደርሷል አሉ፣ የሄደበትን መኪና ተበጅቷል እያለች ቤቷ ሳይቀዘቅዝና መብራቷ ሳይደነግዝ ማሳዋ ታርሶና ቡቃያው አምሮ በአካባቢዋ እንደተከበረች ቸርነትም የባልንጀራውን አደራ እንደጠበቀና ከአረጋሽ ጋር የጀመረውን ፍቅር እንዳጠናከረ በመጨረሻም ምንዳዬ በ3 ወር ደሞዙ ለልኬ ለልጆቹና ለቸርነት የላከላቸውን አዲስ ልብስ ለብሰው እንደተደሰቱ መስከረም ጠብቶ አደይ አበባ ፈነዳ።
ቀኛዝማች የምክር ቤቱን ደንብና የአሰራር ሁናቴ ከዕለት ወደ ዕለት ስለለመዱት እንዴትና በምን ቀላል ዘዴ ሊያስፈቅዱና ያለ ፈቃድም ሊቀሩ እንደሚችሉ በሚገባ አወቁ። እንዲያውም ለ3ና ለ4 ወራት ያህል ከሥራ ገበታቸው የተለዩ አማካሪዎች ባሻቸው ጊዜ ሄደው ደሞዛቸውን እንደሚወስዱ ተረዱ። የወይዘሮ ደጅጥኑንም አንዳንድ ቅሬታ በልዩ ልዩ ስጦታና የማዘናጊያ ተስፋ ሰቅስቀው ጣሉት። ድርጊታቸውን ሌት ተቀን የሚከታተሉት አቶ ወርቅነህ መዘውር ግን የሰውየውን ለግል ጥቅማቸው ብቻ መራወጥ አንድ በአንድ ስለደረሱበት ለወይዘሮ ደጅጥኑ ያላቸው ተቆርቋሪነት ጠነከረ። የሴትዮዋን በጥበብ ልብስና በሱቲ ጨርቅ መደለል እያዩ ተበሳጩ። ለካ ሰው እንዳኖሩት አይገኝም። ቁም ነገረኛ እየመሰሉ የጊዜ ማሳለፍ ያደረጓት። ቆይ አሉ። ቀኛዝማችንም ለመዘወር የሰውየውን ጠባይና ያላቸውን ወዳጅነትም በእርጋታ ያሰላስሉት ቀኛዝማች አዳዲስ ወዳጆች ባገኙ ቁጥር ጨሌ እንዳየ በሬ ዘወር እንደሚሉ ታያቸው። ስለዚህም ሴትዮዋን ቀስ በቀስ አራርቆና አላቆ ሌላ የመተዳደሪያ ዘዴ መስጠት አስፈላጊ ነው እስከ ማለት ደረሱ። ሐሳባቸው ከንቱ ሆኖ እንዳይቀርም ትልማቸውን ከጥቅማቸው ጋር በተያያዘ አዲስ ዕቅድ ውስጥ አስገብተው የመተግበሪያውን ስልት ማውጠንጠን ጀመሩ። ምንዳዬ ተስፋው እየጠወለገ ኑሮ በምሬትና በብስጭት ተቀነበበ። በቀድሞ ሥራው ላይ የቀኛዝማችን ልጆች ወደ ትምህርት ቤት ማመላለሱ መረረው። ሴትዮዋም ከግርመማ ወደ ግልምጫ በመሸጋገራቸው አካባቢና ኑሮ አስጠልቶት በትዝታው አድማስ ሰፋ። ከራሱ ጋር ሙግት ገጠመ። ሴትዮዋም የእሳቸውን እጅና ፊት አይቶ አዳሪ ስለሆነላቸው እልሃቸውን እየተወጡና የተበቀሉት እየመሰላቸው ከመደሰትም የልብ ልብ ተሰማቸው። ምንዳ ብለው ይጠሩትና እስኪ አትክልቱን ኮትኩተው፣ ምን ነው ግቢው ቆሸሸ? ምን አለ ጠረግ ብታደርገው? ዛሬ ደግሞ በሩን ከፍተው ጥለው ወዴት ሄደህ መጣ? ምን አለ አንዳንድ ጊዜ ጨርቅ አጠባውንም ቤቱን ወላውንም አገዝ ብታደርገን? ዛሬስ ብለ ቀድመህን ተኛ እንዴ? በማለት ያንገበግቡት ጀመር። አንድ ቀንማ ሆን ብለው ያላያቸውና ያልሰማቸው አስመስለው ምን ጭብጥ ኩርምት ይልብኛል? ኧረ ንሽል ፊከንዱ ካልጣመው አይሄደውም። እኔን አልኝ ብዬ አላመጣሁት አካካካካካካ ሲሉ በመስማቱ ምን አባቱ ምን ነው ይህን ያህል መሽቆጥቆጤ? ቢሻው አሞራ ቢሻው አውሬ ብለኝ እንዲሆኝ ሳልዘልቀው ብሎ ለመጨረሻ ጊዜ ቆረጠ። ቀኛዝማችን ለማነጋገር አጋጣሚ አልጠበቀም። እኔ እንግዲህ አላቸው ግቢው መሃል ቆመው ወጉ እንዳይቀር የአበባ አትክልት ሲመለከቱ። እኔ እንግዲህ ያው አገሬ ልመለስ፣ አሊያም አንድ መላ ፈልጉልኝ፣ እስተመቼ ሰው አስቸግሬ ዘልቋለሁ አለ የበጠቃትን ቅጠል እያልመዘመዘ። የረሳው አይምሰልህ፣ የሰው እጅ የማያሳይ ደህና ሥራ እስኪገኝልህ ብዬ ነው። ለደህና ፍሬ ሰዎች ነግሬልሃለሁ። ሁሉም ተስፋ ሰጥተውኛል። እኔማ ከኔ ጋር ብትኖር ደስ ይለኝ ነበር፣ ከሚስትና ከልጆችህ ነጥዬ ያመጣሁህም ብለው ሳይጨርሱት እኔስ ይኸው አንቱ ጋር መኖር የመሽጠላሁት። ችግሩ ያንተን መቸገር አጥቼው መሰለህ። ከዓይንና ከግንባርህ ነው ማቀው። ከኔ ጋር ወጥተህ እንዲሁ አገርህ አትመለስም። ትልቅ ሐሳብ የሆነብኝ ደግሞ ሥራው ቢገኝስ እማንጋ ይቀመጠዋል እያልኩ ነው ብለው የቀዘዘ ፊቱን ትኩር ብለው አዩት። ኧረ የቱም አስጠጉኝ ብያድራለሁ፣ ለዕለት ወስፋቴ ታገኘው ይበቃኛል አለ አቀርቅሮ። እሳቸውን አስደስት ብዬ መንፈር የለምንድን ነው እያለ በልቡ ግድ የለህም አነሰም በዛ አንዱ ጋር አስቀጥረሃለሁ አሉት ተስፋ ባለው ፈገግታ። ተዚያ ሁላ ውለታና ቁም ነገሩ አይበልጥም። እኔም የድል የነገሩ ሆኖ ነው መሰል ሁልጊዜ አንቱን እንዳስቸገርኩ ነው ብሎ ከነገራቸው አያሌ ቀናት አለፉ። መምሬ ተክለ ጊዮርጊስ ምንዳዬ ሽማግሌ ልኮ ከባላንጦቹ ጋር እንዲታረቅና የደም ማድረቂያ ወጆ ከፍሎ አገር እንዲቆረርለት የተወሰነ የመኖሪያ ክልል
መኮይ ሽፍቶች መኖሪያ ድረስ 2 ጊዜ መልእክተኛ ልከው ካስመጡት በኋላ ዞን አምባ ድረስ ሄደው የሚያስታርቁ ጉምቱ ሽማግሌዎች ለመኑ። ነገሩ የቆየና ስር የሰደደ በመሆኑ በጥንቃቄ ተመከረበት። መምሬ ተክለ ጊዮርጊስ ጉዳዩን በብልሃት ይዘው ከአካባቢው አብያተ ክርስቲያናት ተስማሚነትና ታዋቂነት ያላቸውን መነኮሳትና ቀሳውስት አዘጋጁ። ከካብ ሥላሴ አባ ተክለ አብን፣ ከከላይ ጊዮርጊስ መምሬ ማርዬን፣ ከውቢት ሚካኤል አለቃ ዘነበን፣ ከዞን አምባ ተክለ ሃይማኖትና ከየገልዳይ ኢየሱስ መምሬ በየነንና አባ ምንውየለትን ለሽምግልና ሲያዘጋጁ በአካባቢው የተከበሩትን ቀኛዝማች በላይነህንም ለዚሁ ጉዳይ አማክረዋቸው እሳቸው በወቅቱ ባጋጠማቸው የርስት ክርክር ጉዳይ ስላልተመቻቸው በምትካቸው የገምዛ ወረዳ ጸሐፊና እንዲሁም የወረዳው ዳኛ እንዲገኙላቸው በማድረግ በእርቁ ላይ ከፍተኛ ጫና የሚያሳድሩ ሰዎች ወከሉ። የሁለቱ ባለስልጣኖች በሽምግልናው መግባትም እርቅና ውሉን ሕጋዊ መሰረትና ጥንካሬ ሰጠው። ምንዳዬ ይህችን ሁሉ አንጠርጥሮ ያውቃታል። ስለዚህም በማንኛውም ረገድ ቢሆን ቀኛዝማችን የሚያስቀይም ድርጊት ለማሰብ ሕሊናው ይጨነቃል። ሞገስ የምንዳዬን የገጠር ኑሮና የነበረበትን ችግር ከገዛ ባለቤቱና ከወይዘሮ ደጅጥኖ እንዲሁም በሥራ ፈልግለት ሰበብ ከራሳቸው ከቀኛዝማች አንጠርጥሮ በመረዳቱ በሚያውቃቸው ሰዎች በኩል የዘበኝነት ሥራ ሲያጠያይቅለት ሰንብቶ ነበር። ተስፋው አጎነቆለ። ምንዳዬ ወገገለት። ቀኛዝማች የሥራውን መገኘት እንደሰሙ የት እንደሚቀመጥ ሐሳብ ሆነባቸው። ከወይዘሮ ደጅጥኑ ጋር እንዳይቀመጥ አቶ ወርቅነህ መዘውር የእሱን ለቀኛዝማች ማድላት ስለሚያውቁና ከውጥናቸው ውስጥ አንዳንድ ወሬ ሊያቀብልብን ይችላል በማለት ስለሰጉ ለሁሉም ያሰቡ በመምሰል እሱን የሚያህል ሰው ብቻዋን ከምትኖር ሴት ጋር አብረህ ተቀመጥ ማለት ያልታሰበ ችግር ያስከትላል። ሰው ነውና ከብዙ ቀን አንድ ቀን ሊሳሳት ይችላል። ምነው ስናውቀው ሴት ሆነን ባናየውም በወንድነታችን እናውቀዋለን። ሥጋ ያሳስታል። ሌላ አነስ ያለ ቤት ቢኖረን እንኳ ምንም አልነበረም። አለበዚያ ግን እሱን ማስገድዶ ለስህተት መዳረግ ይሆናል በማለት የማጨናጎያ ሐሳብ ስለጋረጡ ሌላ ቦታ መፈለግ የግድ አስፈላጊ ሆነ። ከቀኛዝማች ጋር ወዳጅነቱን በማጠናከር ላይ የነበረውና ለላቀች መገኘት እንደ ዋነኛ ምክንያት የሚመለከታቸው ሞገስ አምባቸው ችግሩን እንዳወቀ ማደሪያማ ምን ይቸግራል፣ ይህን ችግር ነው ብለው አያንሱት፣ እኔ ጋር አለ ብሎ ሲገላግላቸው ቀኛዝማች ወብየት ሚካኤል ሰው ተመስሎ መጣ መሰል ብለው ደስ አላቸው። ላቀች 2 ወር የሆነውን የበኩር ልጇን አቅፋ ስታጠባ ምንዳዬ የዘበኝነት ሥራ እንደተገኘለትና ለጊዜው እነሱ ዘንድ መጥቶ እንደሚቀመጥ ባለቤቷ ፈገግ ብሎ ሲነግራት ካንጀት ተደሰተች። አንዳንዴ እንኳን የሚያነጋግረኝ አገሬ ሰው ታገኘው ጥሩ ነው አለች በልቧ። የእናቷ አገር ዞን አምባ በመሆኑ ዘመዷም ጭምር ይመስላታል። መቼ ተገኘለት? እንኳንም ተገኘለት። የእሱ ነገር ሲያጸድቃል፣ ለነፍስህም ቅልቅል ነው። ሴትዮዋ አካይስት ቢጤ ናቸው አሉ። መቼም የሰውየው ነገር ሆኖበት ነው። እንደ ሴትዮዋ ባህሪስ እንዲች ብሎ እግሩን አያነሳም ነበር አሉ። ከጭቅጭቁም እፎይ ይላል። ደግ አርገሃል። ምንዳዬ ሥራ እንደተገኘለት እንደሰማ ቀን በልቡ እንደፈነጠዘ ሌሊት እንቅልፍ ባይኑ ሳይዞር ነጋ። ሞገስና ቀኛዝማች በላይነህ ምንዳዬን አስከትለው ወደ ተገኘለት የዘበኝነት ሥራ ቦታ ለመሄድ ሲነሱ አእምሮው በደስታ ሰከረ። መኪና ውስጥ እነሱ ከፊት እሱ ከኋላ በመቀመጡ ተጨንቆ እንዳቀረቀረ ሰንጋ ተራ ደረሱ። ወለል ብሎ ከተከፈተው የብረት በር አናት ላይ የካርሎ ቬርናርዲኒ ጋራዥ የሚለውን የማስታወቂያ ቅስት አልፈው ወደ ግቢ ገቡ። ምንዳዬ የቀድሞ ልብሱን ቢለብስም ዱላውን አልያዘም። ከመኪና እንደወረዱ ከበስተኋላቸው ቆሞ በምስቅልቅል ስሜት ይበረግጋል። ሁኔታው ባይገባውም ተጨነቀ። ምን አባቱ ያፈቀደው ይሁን፣ ከሰው ዝግን የራስ ጎመን ይበልጣል አለ በልቡ። ሰላም፣ ታዲያስ አመጣችሁ? ይሄ ነው ያ ሰውዬ አላችሁ?
አለ በብረታ ብረት ቅባት ማሰሻ የመሰለ ቱታ የለበሰው ግንባረ ፈጣጣና ጸጉረ ሉጫው ህድሩ ወደነ ሞገስ እየመጣ። ረዘም ቀጠን ያለ መልከ መልካም ነው። ግራ ቀኝ ቅንጡና ሽፋሉ ላይ ተቆርቷል። ህድሩ በገራገር ፈገግታ ተቀብሎ በቅባት የተጨማለቀ እጁን አንስቶ አንገቱን ሰበር በማድረግ ሰላምታ ሰጣቸው። እነ ሞገስም ካንገታቸው ሰበር ከፊታቸው ፈገግ ብለው ሰላምታ ሰጡት። ምንዳዬ ቀጥ ብሎ ቆሞ ሁሉንም በየተራ ያያል። ህድሩ የጋራዡ ሰራተኞች ተቆጣጣሪና የሥራው ዋና ኃላፊ ሲሆን እሱ የወደደው ሰርቶ የጠላው ይሰናበታል። አብዛኛውን ጊዜ በቀላል ጉዳይ ፈጥኖ ቢቆጣም ቶሎ ይበርዳል። ግልጽና ቅን ሥራ ወዳድ ነው። ነገር ማዞር አይሆንለትም። ሰራተኞች ሲለግሙም ሆነ ሲሰንፉ ካየ ተናዶ ስለሚናገር ያቺው የሚያውቃት አንዳንድ የአማርኛ ቃላት ተጠፋበትና የስድቡን መዓት በትግረኛና በጣሊያንኛ ያዥጎደጉደዋል። ገና ከልጅነቱ ጀምሮ አብረው ባደገችውና ካፉ በማትጠፋው የጣሊያንኛ ስድብ ፊሌ ዲ ካኔ ሲል ተግይልለታል። ቀደም ሲል የሚያውቁት አብሮ አደግ የአስመራ ባልደረቦቹ መንከሽከሽ ይሉታል። በአንዳች ምክንያት ተበሳጭቶና ሰራተኞቹ ላይ አንባርቆ ዘወር ሲል ዛሬ መንከሽከሽ ተነስቶበታል፣ ሲንከሸከሽ መዋሉ ነው ይላሉ። አንዳንዶቹ ምን እንደሚሉት የሰከሩለት ይነግሩታል። እሱ ታዲያ ፊሌ ዲ ካኔ ለቋማጻት ብሎ ዝም ይላል። ቶሎ ቂም አይዝም እንጂ ከነከስ አይለቅም። የሞገስ መኪና ስትበላሽ የምትጠገነውም ሆነ አዲስ ዕቃ የሚቀየርላት ሲኞር ካርሎ ቤርናርዲኒ ጋራዥ ነው። ሲኞር ካርሎ የመንግሥት ባለሥልጣንና ሹማምንት መተዋወቅ ስለሚፈልግ ለሚጠግኑላቸው የግል መኪናዎች የዋጋ ቅናሽና ለቀላል ብልሽትና ስንክልም እስከ ነፃ አገልግሎት ይሰጣል። ሞገስ መኪናውን ባስጠገነና እንዲሁም በልዩ ልዩ አጋጣሚዎች ከህድሩ ጋር በተገናኙ ቁጥር ስለሚገባበዙ ተግባብተው ወዳጅ ሆነዋል። ህድሩ ሲጋብዝ ልክ የለውም። ምስታይና ካልቀረ በደንብ አድርገን እንጠጣ ማለት ያበዛል። አንቱም ባለ ስልጣን ናቸው፣ እኛ ምን አለና መሽኪል ለራሳችን ሲለው ሞገስ ልቡ ፍርስ እስኪል ይስቃል። ህድሩ እነ ሞገስ ፊት ቆሞ ሲታይ በሰው ቁመት ልክ የተጠቀለለ ማሰሻ ይመስል ነበር። ገና ከሀገረሰብ የመጣ እንግዳ ነው አላቸው ትናንሽ አይኖቹ ጭምር እየፈገጉ። ከመጣስ ቆይቷል ብቻ ብሎ ሞገስ ንግግሩን አንጠልጥሎ ተወው። ከመጣ ስንት ጊዜ አደረገ አለ ምንዳዬን ከወደ ጎን እያየ። ዓመት አልፎታል አለ ሞገስ ፈጠን ብሎ። ማኬ ይህም አገር ለምዷል ማለት ነው። ድንቂ በዞ ወጣ ወጣ አላለም እንጂ ለሥራ አስትጉህ ነው አሉ ቀኛዝማች ምንዳዬን እያዩ። እዚህኛ አሎና በቀላል ይለምዳል። ዋና የሚፈለግ ያለ ነገር ከሱ እሙን ሰው መኳን ብቻ ነው። ላይ የሚያሸግር ነገር የለም። ስለሱ ግድ የለም። ለሚያደርሰው ማንኛውም ጥፋት ተጠያቂና ኃላፊ ነን አሉ ቀኛዝማች ኮራ ብለው። ድንቂ የእሱ ሥራ በጣም ይቀሊል ነው። አንተ ሆነ ምጥንቃቅ አስፈላጊ ነው። ምንዳዬን ልዩ ልዩ የመኪና ቅባቶች፣ የነዳጅ ዘይቶችና የብየዳ ጢስ ሽታ አወቀው። ህድሩ እነ ሞገስንና ምንዳዬን አስከትሎ ወደ ግቢው በር በመሄድ የህኖ እሱ ይጠብቅበታል አቦስት የሥራ ብሎ ዙሪያዋን በቆርቆሮ የተሰራች አነስተኛ ቤትና በሯ ላይ የቅባት እባሽ የጠገበች ገዳዳ አግዳሚ ያሳያቸው። የምንዳዬን ባዶ እጅ መሆን አይቶ ገባ ብሎ የባህር ዛፍ ዱላ ካወጣ በኋላ አገላብጦ አይቶ ሰጠው። እጅ ነስቶ ተቀበለ። አይዞሃ የሚሸግርካ ነገር ዘበለ ለእኔ ትነግረኛል ካለ በኋላ እነ ቀኛዝማችን ተሰናብቶ ወደ ሥራው ተመለሰ። ሞገስ እንግዲህ ነቃ ነቃ ማለት ነው። አይዞህ ሁሉም የለመደው እንዲህ እንዲህ እያለ ነው። በልበርታ ያቅታሃል እንዴ አለው። ኧረ አያቅተኝም። ይሄ ደግሞ ምን ያቅተኛል አለ ምንዳዬ ዱላውን በጥንቃቄ ጨብጦ። በል እንግዲህ አይዞህ አጅሬ እንኳን ለዚች ብለው ቀኛዝማች እየፈገጉ ተሰናበቱት። ምንዳዬ ሆዱ ባባ።
ዓይኑ ቃበዘ። የጋራዡ ግቢ ሜዳ ጠጠር ፈሰስ ሆኖ በልም የመኪና አቧራ ርጋፊና ጥራጊ በቅባት ዝቃጭና ፍሳሽ ተላውሶ በመደምደሙ ቅጥራን ያፈሰሱበት ይመስላል። ምንዳዬ ወለል ብሎ በተከፈተው በር በኩል ወጪ ወራጁን አየት ያደርግና እንደገና ወደ ግቢው ዘወር ይላል። እንዴት ዓይኖቹ ሰዎች ሲመጡ እንደሚያስገባ ለማወቅ ሐሳብ ያዘው። በምን አውቃቸዋለሁ? የግቡ ወይ ብዬ ጠይቅ እንደው አለ በሐሳቡ። 30 ያህል የሚሆኑት የጋራዡ ሰራተኞች በየተመደቡበት ሥራ አይነትና አካባቢ ተፍ ይላሉ። ቅጥቀጣና ብየዳ፣ አጠባና ጥገና፣ ቅብና ሞተር ፍተሻ ይሰራሉ። ምንዳዬም የዚያ ኑሮ አካል በመሆኑ አንዲት ኦፔል ሬኮርድ የቤት መኪና እየተገፋች ወደ ጋራዡ ስትገባ ፊቷን ወደ በሩ ስታዞር ዱላውን ይዞ ጠንቀቅ አለና ልክ በሩ ጋር ስትደርስ ኮስተር ባለ አነጋገር ቆይ ቆሞ ታይፈቀድላችሁ አትግቡ፣ መጀመሪያ ልጠይቅላችሁ አለ። ማንም ነገር ያላለው ከቁም ነገርም አልጻፉት። የመኪናዋ ከፊል አካል የበሩን ደፍ እንዳለፈ ነጂው ራሱን በመስኮት ብቅ አድርጎ ምንድነው የምትለው አለው። በሲጋራ የበለዘ ዝርዝር ገጣጣ ጥርሱን እየገለፈጠና ጨምዳዳ ማዲያታም ፊቱን ይበልጥ እያጨማደደ ልጠይቅላችሁና ነው የምትገቡት ነው ያልኩት አለ ቁጣ እያለው። እየሳቁበት ገቡ። የምትገፋውን መኪናና ሰዎቹን እያየ ነደደው። ቤት ተዋወቁ ይሆናል እንዲያው ያለ በላት ሰተት ብለው አይገቡ አለ በግምት። ከጥቂት ደቂቃ በኋላ ህድሩ እየሳቀ ሲመጣ ቀጥ ብሎ ቆሞ ጠበቀው። ማኪና ይዘው ሲመጡ ሳለ መግባት አይተከልክላችሁ ሐዲሽ መሆን ካይተውን የሳቁብህ አጆሃ አንተ ምንም መንገደኛ ልግባ ሲለካ አይታስገባ ተረዳህ አለው በሚያግባባ ፈገግታ እያየ። ህድሩ የተናገረው አማርኛ ግርም ቢለውም ነገሩ ስለገባው እሺ ማስገባቸዋለህ እንዳትሉ ብዬ ነው ሌላው ሳይጠፋኝም አለ ምንዳዬ። ህድሩ ተመልሶ ሲሄድ ትክ ብሎ አየውና እምን ውስጥ ዶሎ ቢለውሰው ነው ልብሱ እንዲህ እሙካ ይመስለው ያሸታተቱ ስብዓት ላብጌታዬ ብሎ ቅልብሽ እያለው ተቀመጠ። ቀስ በቀስ ስሜቱ ተረጋጋ። አሻግሮ ወደ ሰራተኞቹ ሲመለከት የህድሩን አይነት ልብስ ለብሰው ከመኪና ስር የተንጋለሉና አናት ላይ የወጡ ዙሪያውን እየታከኩና አቀርቅረው የሚሰሩ አየ። ወደ ተለያዩ አቅጣጫዎች ከቆሙት መኪናዎች መካከል አንዱ ከወደ ኋላው ቂጡ ተገልቦ ሌላው ሽንት እንደሸተተው ወደ ላህያ ከወደፊቱ ምንጭሩን ሽቅብ አርጎ ሌላው ከስሩ የብረት ዘነዘና ጉማሽ ተመርኩዞ የቆመና የተጋደመ የተቃናና የዘመመ የብረታ ብረትና የዕቃን ክትካች ቁልል አይቶ ተገረመ። ካየው ሁሉ በጣም ያስደነቀው ግን እንደ መብረቅ እየተብረገረገና የእሳት ፍንጥቅጣቂ እየረጨ የሚንተገተገው ነገር ነበር። ምኑን ይሆን እንዲህ የሚያረጉት ጌታዬ? የሰማዩን ላይ ነገርዮ በምን ይዞት ይሆን? እንዲያው ይህን ነገር ለማየት አብቅቶኝ እያለ ሲገረም ድንገት አንድ ነጭ ሚሌንቼቶ የሚነዳ ጸጉረ ስስ ሸበቶ አፍንጫው እንደ ጎራዴ የቆመ ዘንጋዳ የመሰለ ፊተ ሸካራ ፈረንጅ እፊቱ ድንቅር ሲልበት ድንግጥ ብሎ በንቃት ቆመ። በወጉም ሳያየው ዝም ብሎ ገባ። የጋራዡ ባለ ንብረት ሲኞር ካርሎ ቤርናርዶኒ ነበር። ፈረንጁ ከመኪና ወርዶ ወደ አንድ ክፍል ሲገባ አየውና ጸጉሩ ቆመ። ተመልሶ ቁጭ ከማለቱ አባቱ ትዝ አሉት። ድሮ ከአባቴ ጋር ካራቆር የተደባደበው ፈረንጅ የዚህ አይነቱ ነው መሰል አለ በልቡ። እናቱ ወይዘሮ ማንጠግቦሽ አንገታቸው ቅጥል የመሰለ መልከ መልካም ነበሩ። ኢጣሊያ ኢትዮጵያን በወረረች ባመቱ ቆሪ ገበያ ጨርቅ ጥንቡን ጥሏል አሉ ተብሎ በመወራቱ አቶ ወጋለ ባለቤታቸውን ወይዘሮ ማንጠግቦሽን አስከትለው ካራቆሪ ገበያ ይወርዳሉ። ልብስ በየአይነቱ ተጠቅልሎና ተበትኖ ይታያል። ባልና ሚስቱ የአይን አዋጅ ሆነባቸውና እኔ ተዚህ ታውጀድ ይሻለኛል፣ አንቺ የትኛውን ትመርጫለሽ ይሏቸዋል። ባልና ሚስቱ እየዞሩ ሲመርጡ
አመዳይ የመታው በርበሬ የመሰለ ጸጉረ ዝንጀሮ ፊተ ግርግብ ፈረንጅ ገበያተኛውን ቆሞ ያያል። ልብሱ የወታደር ይሁን የሲቪል አይታወቅም። አብረውት በካሚዮን የመጡ 2 ባንዶች ገበያ ገብተው የራሳቸውን ጉዳይ ያከናውናሉ። ጣሊያኑ እግር ጥሎት ጨርቅ ተራ እንደደረሰ ቤኒ ኳ ሲኞራ አለ በእጁም እየጠቀሰ። ምን እንዳለ ማንም አልገባው። ሰው ሁሉ በፍርሃት በጥርጣሬና በጥላቻ አየው። እንዴት አባቱ ሰው ቢንቅ ነው ብረት ሳይዝ እንዲህ የሚንጎማለለው አለ አንድ ገበያተኛ። ባንዶቹ ታጥቀውለታል፣ እነሱን ተማምኖ ነው ብሎ መለሰለት ሌላው። የምንዳዬ እናት ሰዎቹ ያሉትን ቢሰሙም ነገሩ አልገባቸውም። የአቶ ቦጋለ ዓይን ከጨርቅ ጨርቅ ይንከራተታል። ፈረንጁ በትዕቢትና በትምክህት ሰውን እየገረመመ ሲራመድ አብዛኛው ከንፈሩን እየነከሰ ገለል አለ። በቀጥታ ሄዶ የወይዘሮ ማንጠግቦሽን ተርፋሳ ክንድ ያዝ አደረገና በቀኝ እጁ መጀመሪያ ጉንጫቸውን ጫን ነካ፣ ቀጥሎም ቂጣቸው ላይ ቸብ አደረጋቸው። ሴትዮዋ ለጊዜው ደንገጥ ካሉ በኋላ ሊመነጭቁት ሞከሩ። አቶ ቦጋለ ዘወር ሲሉ አንድ ፈረንጅ የባለቤታቸውን ክንድ ይዞ በልቀቀኝ አልለቅም ይታገላሉ። ከመቀጽበት በቁጣ ጋዩና እንደ ወትሯቸው ዘራፍ ብለው የፈረንጁን ጉሮሮ ሰቅዘው ያዙት። አካባቢው ታመሰ። የጣሊያኑ ዓይን ፈጠጠ። አቶ ቦጋለ ማጠበቁ። አንቺ ጥፊ፣ አንቺ ተየግድም ወግጅ አሉ ከግድንግድ ፈረንጅ ጋር ቁልቁል እየወረዱ። ጣሊያኑ እንደምንም ተወራጭቶ ጉሮሮውን አስለቀቀ። በእፍራታ መንገድ ሂጂ አሉ ጮክ ብለው። ከጣሊያኑ ጋር አፈሩ ላይ የአህያ ውድቂያ እየተንደባለሉ ጸጉሩን ጨምደው ያዙት። አንድ ሁለቴም በደህና ቡጢ ደሰቁት። በመሃሉም በአመልካችና በትልቁ ጣታቸው መሃል በመጣው አውራ ጣታቸው ጠንካራ ጥፍር ምት ፊቱን ስለጓጠጡት ደማ። እሱም ያንኑ ያህል ደህና አድርጎ መደወታቸው። እየተገለባበጡ ሲንከባለሉ ኢጣሊያዊው ወታደር ገልብጦ ከላይ ፊት ጣለባቸው። እረ የሰው ያለህ እያሉ ዙሪያውን ሲዞሩ የቆዩት የምንዳዬ እናት አንድ አነስ ያለ ድንጋይ አንስተው ሲወረውሩና ድንገት አቶ ቦጋለ ሲገለብጡ አንድ በመሆኑ ትከሻቸው ላይ አቀመሷቸው። ወዲያው ሌላ ድንጋይ አንስተው አሻቅቦ እያየ የሚታገለውን ፈረንጅ ራሱ ላይ አቀመሱት። ምቱ ባይጠነክርም ደሙ ቡልቅ በማለቱ የተጎዳ መሰለ። አቶ ቦጋለ ተስፈንጥረው ተነሱ። ሰውየው ግን የዋዛ ሰው አልነበረ። ወዲያው ተነስቶ አቶ ቦጋለን ለመያዝ ሲወራጭ የወደቀ ዱላቸውን አንስተው ቀኝ እጁን ቆሸመዱት። ወገቡን ፈታተሸና ማማሚያ ዲስክራሲያቶ ብሎ አምባርቆ ሶልዳቲ ሶልዳቲ ቦርኮ አለ። ባንዶቹ ርቀው ሄደዋል። ሰውዬ አምልጢ፣ ምን ያቆመሃል? ይኸው ነው መስቀልክን ብሎ ሬሳህን የሚያሰጠው። አላየም መሰል በያሰሙን አለ አንድ ገበያተኛ። መንገድ አሳክረህ ጥፋ አለ ሌላው። አካባቢው ተሸበረ። የጨርቅ ተራ ነጋዴ ጓዝክቱን ሰብስቦ አንድ ፈረንጅ ተፈነከተ አሉ እያለ ከፊሉ ሩጫውን ተያያዘው። ማባቱ ሊለቀው የሰው ፈረንጅ አስፈንክቶ ደሞ በሱ ዳፋ አለ አንዱ ከየትም። ማባቱ ሊነሃው የማ ወገን መሰለ አለ ሌላው ከሌላ አቅጣጫ። በግርግሩ መሃል አቶ ቦጋለ ሚስታቸውን አስቀድመው ተፈተለኩ። ጣሊያኑ ማንን ከማን እንደሚለይ ግራ ገባው። የምንዳዬ አባት ባለቤታቸውን አንዱ ቤት አስገብተው እሳቸው ወደ ደሴ በሚወስደው መንገድ በሸህምቡራይ ድንጋያማ ቁልቁለት ሲሮጡ ዘለው ያረፉበት ቋጥኝ በመገንበሩ ግራ እግራቸው ታጥፎ ወደቁበት። እንደምንም ተነስተው ለመሄድ ቢሞክሩ ቁርጭምጭሚታቸው ክፉኛ ተቀጥቅጦ በመውለቁ መላወስ ተሳናቸውና ጥሻ ውስጥ ተሸጎጡ። በዚያ መነሾ አንካሳ ሆኑ። ምንዳዬ የዚያን ዕለቱን ታሪክ ከአባቱ ከፍ ካለም በኋላ ከእናቱና ከሌሎች ሰዎች ሰምቷል። ማጀቴ ግቢ ያያቸውን ፈረንጆች እነዚህ ጣሊያን አይደሉም ስላሉት ጥርሱን ነክሶባቸው ባያውቅም
ጣሊያኖችም እነርሱን እንደሚመስሉ ግን አውቋል። ምነው አንድ ጣሊያን አግኝቼ ቀልጥም የበለቀኩት ወይ ነዶ ይላል የአባቱ ነገር ትውስ ሲለው። ቀኛዝማች በዘመን አርበኝነት ፈጸምኩ የሚሉትን ጀግንነት ሲያወሩ ምኞቱ በሳቸው ድርጊት ውስጥ ይሰርጽና የሰማውን ያከናወነው ይመስል ደስ ይለዋል። ምንዳዬ ካርሎ ቤርናርዲኒን እያስታወሰ ጣሊያን የሚሉት የዚህ አይነቱን ሰው ይሆን አለ ከትዝታው መልስ። ሰራተኞቹ ለምሳ ሲወጡ የምንዳዬን የዱላ አያያዝና ጠንቃቃ አቋቋም እያዩ ሲያልፉ አንዳንዶቹ ኦ አዲስ ባለ ቁምጣ ሲሉ፣ ሌሎች ገና እንግዳ ነው የመጣበት ዜታዋ ገና አልተራገፈ እያሉ ሲወጡ አረማመዳቸው ፈጠን፣ አነጋገራቸው ጮክ ያለ ነበር። ምንዳዬ ህድሩ በላከለት ሻይና ዳቦ አለ። ሰራተኞቹ ከምሳ ሲመለሱና ምሽት ላይ ሲለቀቁ ቆሞ አሰለፋቸው። በሕይወቱ የመጀመሪያዋ ልዩ ቀን በዚህ አይነት አዋዋል ስትፈጸም ሞገስ 12 ሰዓት ላይ ምንዳዬን ወደ ቤት የሚወስደው ሰው ልኮለት ስለነበር መመላለሻውን መንገድ በደንብ እያሳየ ይዞት ገባ። እቤት እንደደረሰም ባልና ሚስቱ እንዲሁም ቀኛዝማች ሲቀበሉት ጎንበስ ብሎ እጅ ነሳ። አሁን ገና ከሰዎች ጋር የተቀላቀለ መሰለው። እጁን ታጥቦ የላቀች ሰራተኛ ያቀረበችለትን ምግብ ሲበላ እንዴት ነው ተለምዶ ይመስልሃል አሉት ቀኛዝማች አንድ ሁለቴ እንደጎረሰ። እንዲህ እንደዛሬው ከሆነ አያቅተኝም፣ ቀላል ነው አለ እያላመጠ። አይዞህ በርታ፣ የከተማ ሰው ነቃ ይወዳል፣ እኛም አደራ ብለነዋል፣ ይረዳሃል አለው ሞገስ። ከሌሎች ቤተሰባዊ ጭውውቶች በኋላ ቀኛዝማች ምንዳዬን እውጭ አስጠርተው አበረታቱና ደሞዝ እስኪሰጡህ ቀን ቀን በምሳ ሰዓት እንዳይቸግርህ ብለው 10 ብር ሰጥተውት ሲሄዱ በጣም ደስ አለው። የበሯ የታች ማጠፊያ የተገነጠለው አዲሷ የምንዳዬ መኝታ ቤት ከግራ ከቀኝ ማድ ቤትና ዕቃ ቤት አማክለዋታል። አልፎ አልፎ የተቆፋፈረ ወለሏ ውሃ ተርከፍክፎበት ተጠርጋለች። በታጣፊ የሸራ አልጋ ላይ ሸማውና አመድማ ብርድ ልብሱ እንደ ነገሩ ጣል ተደርገዋል። የቀን ውሎውና የተሰጠው የመኝታ ክፍል ስሜቱን ስላመሳቀሉት ሳይበላው እንዳከከና ሳይቆረቁረው እንደተገላበጠ ነጋለት። ከሊሴ ገብረ ማርያም ትምህርት ቤት በስተ ምስራቅ ራስ ናደው ሰፈር ውስጥ ከሚገኘው ከሞገስ መኖሪያ ቤት እስከ ጋራዡ ያለውን መንገድ 2-3 ካሳዩት በኋላ እንደ ልቡ መመላለስ ቀጠለ። ሲኞር ካርሎ ቤርናርዲኒ የምንዳዬን አቀጣጠርና ያመጡትን ሰዎች ካወቀ ወዲህ በምንዳዬ በኩል አክብሮትና ውዴታው እንደሚተላለፍለት በመገመት በገባና በወጣ ቁጥር አየት ያደርገዋል። ምንዳዬ ፈረንጁ የጋራዡ ባለቤት መሆኑን የሰማው ግን ከአዳሪው ዘበኛ ነበር። ኢጣሊያዊነቱን እንደሰማ ሰውነቱን ውርር ቢያደርገውም ይሄ ደህናው ጣሊያን ቢሆን ነው ቀኛማችም አይጠጉት ነበር አጅሬ እንዲህ ዋዛ ብሎ ራሱን ሸነገለ። እኔውም ሞኝ ነኝ፣ እስቲ የሰው የሰብስቴ ጊዜ ፈረንጅ የታገኘው ብዬ ነው መናደዴ። የኔ አባት እንኳ ከሞተ ይኸው ስንትና ስንት ዘመኑ አለ ከህሊናው ጋር ሲመክር። ምንዳዬ የድካሙን ዋጋ አገኘ። ከትልቅ መዝገብ ላይ ባውራጣቱ ፈርሞ የመጀመሪያ ወር ደሞዙን 25 ብር ሲቀበል በጣም ከመገረሙ የተነሳ ተሳስተው ይሆን እንዴ ብሎ ደግሞ ደጋግሞ ቆጠረው። የምንዳዬ ባላሰቡት ሁኔታ ለቆ መውጣት ለወይዘሮ እልፊ ከንዱ የምስራች ሆነላቸው። ስለሰነበተ አንድ ማዕድ ወደቀ አሉ በሸዋርካብሽ ፊት። አይበጁኝም ከሚሏቸው መካከል አንዱ ካይናቸው በመገለሉ አካላቸው ዘና ህሊናቸው ቀና ማለት ቢጀምርም አንድ የተለመደ ጥርጣሬ ግን በአእምሮአቸው ውስጥ እንደ ውሃ ዟሪት መሽከርከሩን በመቀጠሉ ይሄን የኮኝ ስንስንያም ሰውዬ
ስራ ዶለዋለሁ እያሉ እዚያሽ ጋለሞታ ጋር አስቀምጠውት ይሆናል። አይኔ ብቻ ያያቸው፣ እኔ ምን አሻኝ፣ እዚያ ተሰባስበው ይግማሙ ይላሉ። ሐሳባቸው ፈጥኖ ይለዋወጣል። በአንድ እምነትና ምክንያት ላይ ጸንቶ መሰንበት ይሳናቸዋል። የአንዳንድ ምክንያት ጠንቅ ደግሞ አእምሮ ውስጥ ስር ሰዶ ስለሚደረጅ በቀላሉ አይነቀልም ወይም አይጎለሰስም። ስለዚህም ቂማቸው የማይፋቅ በቀላቸው የማይቃለል ይሆናል። ሞገስ አምባቸው ከቀድሞዎቹ 2 ሚስቶቹ በመልክና በቁመናዋ የላቀች ያሳዩት የማይጠፋት የነገሯት የሚገባት ሚስት በማግኘቱ ጣመኝ ድገመኝ እያለ ኑሮውን ተያይዞታል። አንዲት ያልተማረች ቂል ባለ አገር አግብቷል አሉ፣ ሰው ቢጤውን አያጣ እያሉ የድሮ ሚስቶቹ የነዙትን አሉባልታና ወሬ ከጆሮውም አልጻፈውም። ለሱ እንከን የለሹ ናት። እንኳንና ዛሬ እንዲህ ብዙ ነገር አውቃና ነቃ ነቃ ብላ ቀርቶ ያኔ ገና ወይዘሮ ደጅ ጥኑ ዘንድ ሳለችም ነይ እንሂድ እኔ ቤት ደርሰን እንምጣ ሲላት ሆ አረ ምን አረግ ደሞ መዘዝ ዱለኛ ብላ ስታፍር ቶሎ ደረስ ብለን እንመለሳለን ብሎ ሲያባብላት እኔም ቢኝ የእሳቸው ነገር አይታወቅም እግሬ ወጣ ተማለቱ ቢሉኝስ ስትለው የሄዱት እኮ በጣም ሩቅ ቦታ ነው፣ ሳይመጡ እንመለሳለን፣ ምንድነው አጉል መግደርደር፣ ነይ እንሂድ ብሎ አባብሎ ሲወስዳትና መኪናው ጋር ደርሶ በሩን ከፍቶ ሲገባ እሱ በገባበት በር በኩል የምትገባ መስሏት ቆማ ስትመለከት ቶሎ ብሎ እጎኑ ያለውን በር ሲከፍትላት የበሩ ደፍ ቅልጥሟን ጉበኑ ራሷን ገጭቷት ጭንቅላቷን ትከሻው ድረስ አስቀድማ ገብታ ቀሚሷን ሳትሰበስብና ሳታስተካክል ወንበሩን ሳትደገፍ ቀጥ ብላ ተቀምጣ ፊት ለፊት ስታይና ፍሬን ሲይዝ ወደፊት ስትሽቀነጠር እንዲሁም እቤቱ ጉብታ ያየችው ልዩ ልዩ ዕቃ ብርቅና ድንቅ ሆኖባት ይሄ ምንድነው? ያ ምን ማረጊያችሁ ነው? ስትል በነበረበት ጊዜም ቢሆን ለሞገስ ዓይን ፍላጎትና ልብ ሙሉ ነበረች። አሁንማ ከጊዜ ወደ ጊዜ መልክና ደም ግባቷ እንደ ለም መሬት አዝመራ እያማረና እንደ መስከረም አደይ እያበበ የአካባቢውን ሰዎች አኗኗር አለባበስና አቀራረብ እየለመደች ልጁም ታይታ የማትጠገብ የአተር እሸት ፍልፍል መስላለት ሞገስ አሉባልታውን አንኳሶ ቢኮራና ቢደሰት ምን ይጎድለዋል? ጊዜ እንደ መስኖ ውሃ እየፈሰሰ ቀናት እንደ ናዳ ድንጋይ እየተንደረደሩ ምንዳዬ ሞገስና ላቀች ፊታቸውን ሳያቀጭሙበትና የቤተሰብ ስሜት ሳይለየው እጃቸው እንደ ተዘረጋና ማዕዳቸው እንደ ሞላ ከ5 ወር በላይ ቢቀመጥም አካላቱ በስቅቅታ ተበላ። ቀኛዝማች በሄዱ ቁጥር አንካስኪ ችለሻይህ እያሉ የደጎሙትንና ከደሞዙም ያጠራቀማትን ይዞ ሰው ከማስቸገር ወደ ራሱ ቁራሽ መዞርን መረጠ። እንዴት ብሎ እንደሚናገር ደግሞ ግራ ይገባዋል። ይሉኝታ ይፈታተነዋል። መንገድ ለመንገድ ዛሬስ እነግራታለሁ፣ እኔ ሌሎቹን ነው የላእችንስ አልፈራትም እነግራታለሁ ብሎ ይዘጋጅና እቤት ሲገባ ደግሞ ሀፍረት ይተናነቀዋል። አንድ ቀን ግን ዛሬስ ምንም ቢሆን እነግራታለሁ ብቻዋን ብቻ ባገኘኋት ብሎ ገባ። ሳሎን ውስጥ ፎቴ ወንበር ላይ ተቀምጣ ከልጇ ጋር ስትጫወት ደረሰ። ከፊት ለፊቷ ተቀምጦ ያሰበውን ሁሉ አጠር አድርጎ አማከራት። ባየኸው ሲወድህና ሲራራልህ እሱ እኮ ይሄን እንደ ውለት አይቆጥረውም አለችው። ሰው ተይህ በላይ ምን ውለት ይውላል? የእናትም ልጅ አያረገው። ምን አረግልህና? ለዚህ ለማደሪያ ነው ለባዶ ቤት አለችው በፈገግታ። ዋህ እቴ ሆዬ እኔን ሆነሽ ባየሽው እንዳልልሽ ደግም አይደል? ይህን ያክል ወራትማ ያጋድዳል። ሳይበርደኝ ሳይርበኝ ሳይጠማኝ የሰው ፊት ሳይፈጅኝ ለአንተ ተብሎ አልተጋገረ። ለሞት እንጀራ ምን ቁም ነገር አለው ብለህ ነው? ይሄን እኮ ተሳቀህ ነው አያንተ ነገር ብላ ባዘኔታ አየችው። ቢሆንም ዋህ ላእች በይህ በአንድ ዓመት ዕድሜ ስንቱን ያየሁና የታዘብኩት መሰለሽ። አሁን እያደር ለመርኩቲ
ባየሺ ነበር ምረግጦን መሬት ስፈራው። ዋ ከሀገር መውጣት፣ ዋ የሰው ሀገር ሰው መሆን። የዱር አውሬ ብላኝ እንዳልኳቸው ፈጣሪ አምላህ እናንተን ሰበብ ባይጥልልኝ እንዴት ሆነው ነበር? እስቲ በይማን ነው ይችን አፍህ አድርጋት ብሎ ደበቅ አርጎ የሚያጉርስ? እስቲ በይማን ነው ቤቱን ጠራርጉለት እያለ አይዞህ በርተ የሚል ሰው አላት ሆዱ እየባባ። አንድ ነገር የተናገርክ ይመስላቸዋል። እሳቸው እንደው ጥቂት ይበቃቸዋል። ለማንኛውም እስቲ ሰንበት ትበልና አለችው ውዴታን በሚገልጽ ቃና። የእሳቸው አይቸግርም፣ ቀስ ብዬ ነግራቸዋለሁ። ቀኑ ሲበዛ ጊዜ ጭንቅ አለኝ። ሌላው ቢቀር ወስፋቴን እንኳ ብችል ብዬ ነው አላት አንገቱን ሰበር አድርጎ። እንደው ተሳቀቅ ቢልህ ነው። ማታ ስትገባ መኪና አጥበህ አታክልት ኮትኩተህ ምን ላግዛችሁ ብለህ ነው። አረ መቼ ቀን ቂጥ መሬት ነክቶ ያውቃል? አለችው በቅንነት። ጊዜ እንደ መስኖ ውሃ እየፈሰሰ ቀናት እንደ ናዳ ድንጋይ እየተንደረደሩ ምንዳዬ ሰንበትበት ብሎ ሰንጋተራ አካባቢ የእሱ ቢጤ ባለ አነስተኛ ደሞዝ ሰራተኛ የሚመገቡበትን ምግብ ቤት ሁኔታና አካባቢ የሚከፈለውንም የገንዘብ መጠን ነገራቸውና ሆዱን ከውጭ አድርጎ ማደሪያ ብቻ እንዲረዱት ባልና ሚስቱን በለዘብታ አዋያቸው። መሳቀቁ ስለገባቸው ሰነባብተው ፈቀዱለት። እሱም ስራውንና አካባቢውን እያደር ስለለመደው እንግዶች ሲገቡ መርቶ ቦታ ማሳየትን፣ ደንበኞች ከሆኑ ያለ ጥያቄ በፈገግታ ማሳለፍን አወቀበት። ሲኞር ካርሎ ቤርናርዲንም ኩዌስቶ ብራቮ በማለት ንቃትና ትጋቱን ወደደለት። ህድሩም ያለቃውን አስተያየት ተንተርሶና የነሞገስን አደራና ጉትጎታ ለመወጣት አንተ በጣም ስራህ ትወዳል፣ ታከብራል። እኔውን እንደ አንተ ያመሰለ ጎበዝ ሰው እወዳለሁ። ከዛሬ ጀምርካ ለመካኒኮች ከያቤን ዕቃ አቀባሪ ሆንካ ትሰራል ብሎ ወደ ጋራጅ ክፍል ተላላኪነት አዛወረው።